ሳሚ እናቱ እንግዲህ ጉልት ሽንኩርት፣ ቲማቲም ምናምን ነው የሚሸጡት። እንግዲህ መንገድ ላይ ተሸክመው እየሄዱ እያለ ሳሚ ደርሶባቸው እንትኑ ማዳበሪያውን አድርጎ ቲማቲሙን፣ ሽንኩርቱንም ጥቅል ጎመኑንም መድቦላቸው በቃ ወደ ስራ ሊሄድ ብሏቸው በኋላ ስወጣ እመጣለሁኝ እናቴ ብሎ እንግዲህ አስተካክሎላቸው ወደ ስራ ተመልሷል። ወደ ስራ እየተመለሰ ያለ ጓደኛውን ታሬን ያገኘዋል። ታሬ በኪሱ ኪስ ይዞ ነው የመጣው። ምንድነው ኪሱ? ለእናቱ የገዛለት ልብስ ፍቅረኛው ለፍቅረኛው ወስዶ ሰጥቶ ነበረ። እናቱ አይዞክ ከአሁን በኋላ ይሉታል አንተ ቁቡ ደርሶ ማሽኑ ስገዛልኝ ደግሞ ከዚህ ነገር ከዚህ ከድካም ድናለው ብለው ሲሉት አንገቱን ድፍት ያደርጋል። ምነው ልጄ እቁቡን መጣል አቅቶክ ነው ምናምን ሲሉት አይ እናቴ አይደለም እንደዛ አይደለም ብሎ እንግዲህ አንገቱን ድፍት ያደርጋል። ኤደን ደውላለች ለታሬ ደውሏል ለምን ተቀበላችኋት ልብሱን ብሎ ይላል። ወንድም የወንድም ጥቃት አይወድም እሰይ በጣም ነው ደስ ያለኝ ብላ ኤደን በጣም ደስ ብሏታል። የእናቱን ልብስ ተቀብሎ ከፍቅረኛው ተቀብሎ ለእናቱ እንደሰጠ በጣም ደስ ብሏል። ሁለት ጋሻ የሆኑ በጣም የሚመካባቸው አንድ ኤደን አለ፣ ታሬ አለች። ልክ እንደ ወንድምና እንደ እህት የሚሆኑ ኤደን ደግሞ ታሬን ትወደዋለች። ታሬ ሳሚ ሌላ ፍቅረኛ አለችው፣ ቀበጥ ሀብታም ልጅ ናት። እንግዲህ ጥቅም ከሱ የምትፈልግ ኤደን እንጨት ቤት ነው የሚሰሩት። ኤዱ የዛ የእንጨት ቤት ባለቤት ነች። ምላጮ ይመጣል። ምላጮ ትለዋለች ልክ ከፍቶ ሊገባ ሲል ወይዬ ኤዱዬ የኔ ጣፋጭ የኔ ቆንጆ ይላታል። እንግዲህ ቆይ አንተ ምን ባረግ ነው የሚሻልህ? ደግሞ ምን አደረግኩኝ ይላታል። ምን አጠፋው? ምላጭ አንተ ሳታጠፋ የዋልክበት ቀን አለ እንዴ? እኔ እስካሁን ጨዋ እንደሆንኩ ነው የማውቀው ይላል። ና ቁጭ በል ትለዋለች። ና ቁጭ በል ቁጭ በል ቆይ አንተ ዛሬ ክስ ትቀርቦብሃል ትለዋለች። ማነው የሚከሰኝ ይላል። ስራዬን በአግባቡ ሰርቼ ነው ያስረከብኩት። ፍላጎት የምትባል ከሳለች ምን ብላ ይላል። አላቅም ተጠቀመብኝ ምናምን አለች። እኔ ሶፍት ነች እንዴ በሷ የምጠቀመው ይላል። ምን አርግሃት ነው? እስቲ ኤድዬ በሞቴ ምን አደረጋለች ይላታል። ምላጩ ለኤደን ማለት ነው። ወይ ኤዶ አሁን ማወቅ ምን ብታረጋት ነው እንደዛ ስቅስቅ ብላ የምታለቅሰው የምከስህ? የኔ ነፍራቃ አልተንሰቀሰቀችልኝ እንዴ ይላል። ውርድ ከራሴ እርምጃ ሳልወስድ ያደረካትን ነገር ተናገር። ከዚህ ስራ ውጭ እኮ አብዛኛዎች እኮ የሚያውቁኝ ብሔራዊ ቀማሽ በመሆኔ ነው ይላል። ምንድነው ደግሞ የምቀምሰው ትለዋለች። ሄዱ ደግሞ ይላታል። የሚቀመሰውና ይላል። ምንድነው ለምሳሌ ቡና፣ ሻይ፣ ወተት ምናምን ይላታል። እንግዲህ አተራማሽ እንደሆነ በዛው እየነገራት ነው። እሺ ቀጥል እስቲ ትለዋለች። ከስሜ አመጣጡ ልቀጥልሽ ከፈለገው ሁላችሁም እንደምታውቁት እንግዲህ በደረጃ ምዘና ላይ ከአባቴን የወረስኩትና በፈጠረ ትለዋለች ኤደን። በፈጠረ ወደ ዋናው ሂድ፣ የኋላው ከሌለ የፊቱ የለም ሲባል አልሰማሽም እንዴ ይላታል። እሺ ቀጥል ትለዋለች። አጠር ሳረግልሽ ይላል ምላጭ። ፍላጎት ትልቅ መስልሽ አልኳት። ምኑን ትለዋለች። ቡና ነዋ፣ ቡና ቸርቻሪ አይደለች ይላል። ከዛስ? ቀመስኩታ። አዎ ግን አይጣፍጥም ይላታል። ምኑ? ቡናዋ ነዋ። እና ከዚህ መታ ለምን አለቀሰች ይላታል። ስለማይጣፍጥ ነው ይላል። ምላጭ ደሜን አታፍላው ትላለች ኤደን። በቃ ቡናሽ አይጣፍጥም አልኳት፣ ግልጹን ነገርኳት ይላል። ምላጭ እኔ ባንተ የሚቀርቡ ስሞታዎች አቅሌ ልስት ነው። ሄደህ ፍላጎትን ይቅርታ ጠይቃት ትለዋለች። ስሞታ መስማት አልፈልግም ካሁን በኋላ እሺ ኤዱዬ ይላት። ፎ አለች ኤደን። ቆይ አንተ ቆይ ምን ሆንክ አሁን ደግሞ አንተ?
የአባትህን የአባትህን እንትን ላስቀጥል እንደ ይላት መቅመሱ ነው ይላል። ምንድን ነው የምቀምሰው? ቡና ነው። ሂድ ውጣ፣ ወደ ስራ ሂድ ምናምን ትለዋለች። እንግዲህ ሄደንና ምላጭ እንግዲህ ስለ አስቀየማት ልጅ እየጠየቀችው ነው። እሱ ደግሞ ያው ቀማሽ መሆኑን እየነገራት ነው። ኤደን ግን አልገባትም። ታሬና ሳሚ ተገናኙ። ሳሚና ታሬ የኔ ፍቅር ማሚዋ ነፍቃኝ ወደዛ ልሄድ ነው ምናምን አንቄን የተቀበልኳት ይለዋል። ምን ታስመስልሃለህ? አሁን ማን ይሞት ተረፉ ሳትነግራት ቀርተህ ነው ምናምን ይለት። ይህን ዘፍናበት ነው የሄደችው። ታሬ ምን አባቴ ላድርግ ፍቅር ሸብቦ ይዞኝ ነው ይለዋል ሳሚ ለታሬ እንግዲህ የነገረው ለእናትህ ምሳሌ የሆንክ ስራ ወዳጅ የሆንክ ነው እና ለጎደኞቹ ደጀን የሆነ የፍቅር ሰው የሆንክ ነህ። እንዴት ፍቅር ለማይገባት ምናምንቴ እንደዚህ ታጣለህ ትለዋለሁ። ምን ላድርግ ታሬ ተፍቅሬ ተሸንፌ እኮ ነው ይላል። እናትህ ስለ ያንንተ ማን አላት? ማሚዬን እንደ በጣም እንደምወደት ታውቅ የለ ያለው በእናትህና በአንተ መካከል ህግ የገባች ትልቅ እንቅፋት ነች። እባክህን በኋላ ታዝናለህ። ይህን ነገር ከእሷ ጋር ያለህና አቁም፣ መርምር። ይቺ ፍቅር ብለህ የተቀበልካት ልጅ እሷ ጥሩ ልጅ አይደለችም ብለዋል። እንግዲህ ልብሱን አስተኩሶ ወደ ማሚ ጋር እየሄዱ ነው። እናታቸው ማለት ታሬ እና ሳሚ በጣም የሚዋደዱ ጓደኛሞች ናቸው። ከልብ ነው። እናትየዋም እንግዲህ ምላጭ እዚህ ስራ ቦታ ሆነ እየዘፈነ ነው። ያዥልኝ ቀጠሮ ቦታ ምረጭና እያለ ነው። የሆነ ሰው ይመጣል ወደ ስራ እንትን ሊል ስራው ተጠርቼ ተደውሎልኝ ነው የመጣሁት ብሎ የቁጥር ማስታወቂያው ተመዝግቤ ነበረ ዛሬ ደውላችሁ ጠርታችሁኝ ነው ይለዋል። እንኳን ደህና መጣህ ይለዋል። አምባሳደር ከተማ እባላለሁ የዚህ እንትን ባለቤት ማናጀር ነኝ ብሎ እንግዲህ ምላጭ ለልጁ ገረመው ይተዋወቀዋል። ሊቀጥረው እንደሚቀጥረው ምናምን አድርጎ ይነግረዋል። እንግዲህ ጎንበስ ቀና እያደረገ ቅጣት እየቀጣ ያልሆነ ነገር ጥያቄ እየጠየቀው ከዛ በኋላ ኤደን ትመጣለች ከኋላ ጣች እንግዲህ እሱ ሰራተኛ ነው እንጂ እሱ ቀጣሪ አይደለም ሰራተኛ ነው። አንተ ምላጭ በኋላ ይሄንን ነገር በኋላ እናወራለን ሂድ ውጣ ምናምን ብላ ኤደን ምላጭን ታስወጣዋለች። ያ ልጁ ደግሞ ማበጠሪያውን እያወጣ ፀጉሩን እንግዲህ በእንትን ይዞ እያበጣጠረ ምናምን ነው። ምንም አልልም ችግር የለውም ይላል። እድሌ ነው ይላል። ያ ደግሞ ሊቀጠር የመጣው ማለት ነው። ተመስገን ተመስገን ይላሉ እንግዲህ የሳሚ አባት ከሙሉ ጤና ጋራ። እናትየዋ ማምዬ 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 አለ። ታሬ መጣ። የሳሚ እናት እንግዲህ ሽንኩርት እየሸጡ ነው አስፋልት ላይ። ሳሚዬ መጣ። ሳላይሽ እኮ ስራ አልገባም ብዬ ነው ትላንትና እኮ ስለቀረ በጣም ቅር አለኝና ብለው ስራ በዝቶብኝ ነው እና ይላሉ። ትንሽዬ ምግብ አለ ይዤ መጣሁ ላኩርስ እስቲ ምናምን። አይ ማምዬ ሳሚ ያለ እንዴት እንደምወድሽ ይላል ታሬ ማለት ነው። ለአንቺ ቆጠርሽው ለእኔ ልታበይኝ ምናምን እኔ በልቻለሁኝ። በፍጹም ማምዬ በፍጹም ያንቺን እጅ በጣም ነው የምወደው ታውቂያለሽ እኮ ምናምን ይላል። ይላል ሳሚ ባል እየደረሰማ አይደለ ይላል። ያው ለውዷ እናቴ ለባል የሚሆን ቆንጆ ስጦታ ይዤልሽ መጥቻለሁ ብሎ ምን አስጨነቀህ የኔ ልጅ ብሞትልሽ ስላንቺ እንኳን መጨነቅ ኧረ ይሄንን ልጅ አንድ በለልኝ ምናምን ትላለች። ምርቃትሽን ፈልጎ ነው ይላል። እናቴ ምርቃትሽን ፈልጌ ነው በምድር ላይ ያለሽኝ አንቺ ነሽ ያለሽኝ ብሎ ከዛ እሺ ልጄ ብለው ሳም ያደረጉት እንደው ፈጣሪ ረጅም እድሜ ከጤና ጋር ይስጥ። እኛ አሁን አንበሳዬ አንተም ተባረክ አንተው ስራው ይባረክ ብለው እንግዲህ ፈጣሪ ጓደኝነታችሁን ይባርክላችሁ ልጆቼ። ማሚዋ አንቺ ከምትሰጪ ምርቃት ወዲያ ምን ሀብት አለ? እኛም ሰርተን ተለውጠን እናሳርፍሻለን። ከዛ እድሜና ጤና ይስጥሽ ብሎ እንግዲህ ታሬም እየመረቀ ነው። አሜን አትልም ወይ እያለ ይላል። አንቺ እኮ ለኔ ወጌ ሀብቴ ማረጌ ሽልማቴ ነሽ ይላል ሳሚ። በጣም ነው የምወድሽ ይላል። ልጄ እኔም እወድሃለሁ
ብለው ከዛ እናትየዋ ሳም ያደርጉታል። እንግዲህ ሳሚ የማይሆን ፍቅር ጎዳና ላይ ነው ያለው። የሚወዳት ልጅ ብዙ ነገር እያደረገችው ነው። እንግዲህ ጓደኞቹም እየመከሩት ነው። እሱ ደግሞ ፍቅር ውስጥ ስለገባ መውጣት አልቻለም። እንግዲህ እናታቸው ጋር ሄደው ተመርቀው ወደ ስራቸው እየሄዱ ነው። ፈጣሪ ይላሉ የሳሚና ልጆቼን ጠብቅልኝ ብለው እንግዲህ ወደ አምላካቸው ጸሎት እያደረጉ ነው። ሳሚና ታሬ እንግዲህ ይመጣሉ፣ ወደ ስራ ይገባሉ። ሄዱ ይላል ምላጭ። ያቺ ሞልቃቃ መታለች ይላል። በምንም ልንግባባ አልቻለም ይላል። ምንድነው የምትለው ሳሚ ምናምን ትላለች። እና እንዳልገባት ነግራትም እንደ ይለዋል ትላታለች። ነግሬታለሁ ይቺ የኪስ ላባጆ ይላል። መጣው እሺ ብላ እንግዲህ ኤዱ ልታናግራት ካልሆነ እኔ ላውራት ችግር የለውም እኔ አውራታለሁኝ ትለዋለች። እንግዲህ ኤደን ልታወራት ትወጣለች። ማነች እሷ? የሳሚ ፍቅረኛ ነች። እንግዲህ የኪስ ላባጆ ብለዋታል። እንግዲህ ምላጭ አንዴ ፍቅረኛዬን ፈልጌው ነበረ ትጠሪኛለሽ ይላታል። የለም እዚህ እኔን ከማስለፋትሽ በፊት ሄደሽ ለምን አታየውም? እኔ እዛ ውስጥ ልብሴን ማቆሸሽ አልፈልግም ትላታለች። እባክሽ ጥሪልኝ፣ እሱ መብትሽ ነው ጥሪልኛ። እና ታዲያ ያልኩሽን አልሰማሽም እንደ የለም ድሮም የኔ ጥፋት ነው አንቺን ማውራቴ። ለምንድን ነው ለእኔ እንደ እብድ የምትጮይብኝ? ለምንድን ነው እብድ ነሽ ብለሽ የምትሰድብኝ? ብለው እንግዲህ ሁለቱ እኔ ስራ ትቼ ነው የመጣው፣ ከፈለግሽ ደውይለት፣ ስልኩ ዝግ ነው ደግሞ ውስጥ ነው ያለው፣ ያለበትን ደግሞ በደንብ ታውቂያለሽ፣ ደሜን አታፍዪው ትላታለች ኤደን። ያንቺ ሳሚ ጠባቂ አይደለሁም፣ ፍቅረኛው አንቺ ነሽ እንጂ እኔ አይደለሁም። የተወጣ የተገባ ልለው አልችልም ትለዋለች። ነፍስሽ እስከሚወጣ እንደምትወጂው አላውቅም እንዴ? የዛሬን አድርገውና እኔና አንቺ እኮ በጣም ጓደኛሞች ነበርን እና በህይወታችን ገብተሽ ጣልቃ የገባሽ አትበጠብጭን ትላታለች። እንግዲህ ኦ የኛ አዋቂ እስኪ ምንድን ነው ትልቁ ችግሬ? ፍቅርሽን አለማወቅሽ ትላታለች። ተባክሽ እኔ ፍቅረኛ የማላውቀው እኔ ቲቲ ነኝ ትላታ አንቺ እንዳንቺ አይነት ቆሙ ቀር ብላ እንግዲህ አይምሮሽ ትሳደባለች። ኤዱ ደግሞ እንደዚህ አይነት ነገር አትፈልግም። አትስደቢ ትለኛለች። እንዴ አንቺ ቅቤ እየቀባሽ ነው እንዴ ትላታለች። ቆይ አሁን ልንገርሽ፣ በፍቅር አንቺ በፍጹም አታውቂም፣ ፍቅርን መስፈርት የለውም ትላታለች። ስትወጂ ምንም ነገር አትጠብቂም ትላታለች። እኔ ሳሚን የምወደው ምንም ነገር ሳልጠብቅ ነው። አንቺ ከዛ ሳትጠብቂ በያለ ጥቅም ውደጂ ትላታለች። እንግዲህ ከገባሽ አዎ፣ አልገባኝም ትጠሪልኛ ሂጂና ጥሪው ትላታለች። ድሮም ከአንቺ ጋር ማውራት አትመጠኝም ትላለች። በፍጹም አንመጣጠንም ትላታለች። ቅንቅናም ደሃ ብላ ተሳደበች። እንግዲህ ኤዱ እኔ አልሰድብሽም እጸልይልሻለሁ ብላት እንግዲህ ከሳሚ ፍቅረኛ ጋራ ተለያይታለች። ተረፍ ደወለች ምናምን መብራት ጠፍቶ እኮ አልደወልኩላትም ናፍቆኛል ድምጽ ስታይኝ ስልክ ኦፕሬተር ሆናለሁ። ከዛ በኋላ ደወሉላት። በመጀመሪያ እኔ ላውራት ምናምን ብሎ ጓደኛ ምን ፈልግሽ ይላታል። ሳሚን ትሏለች። እና በእኔ ስልክ ለምንድን ነው የምትደውይው ብሏ እንግዲህ ስልክ ደውላ ከአንተ ጋር ከሆነ ብዬ ነው የደወልኩት። ዝተሽብኝ እኮ ነው በምን እርግጠኛ ነሽ ምናምን አማራኝ ስላጣሁኝ ነው እኮ አንተ ጋር ባልደውል ደስ ይለኝ ነበር ትለዋለች። እንድትደውይልኝ አልፈልግም ብሎ እባክህን ናፍቆኛል አገናኘኝ ምናምን ትለዋለች። የለም አለሁት ይላል። እንግዲህ እነ ታሬ እንዲገናኙ አይፈልግም። አጠገቤ ነው አይደለ ለምንድን ነው የማታገናኘኝ ትለዋለች። ከአንቺ በላይ ፍቅር መቀስ አለ እንዴ ምናምን ይለዋል። እንግዲህ ይሄ ምን አይነት ጀንፈል ነው ምናምን ብሎ ስልኩን ይሰጣታል። የኔ ፍቅር ምናምን አትበለኝ የኔ ፍቅር ተጣልቻለሁ ትለዋለች። ይቅርታ አድርጊልኝ መብራት ጠፍቶ እኮ ነው ምናምን ይላታል። እኔ እኮስ እንዴት ሳጣ እንደናፈቀኝ ደብሮኝ እኮ ነው ያልኩት እና ያልከልኝ ነገር አደረክልኝ የኔ ፍቅር እሱማ አልተሳካልኝም ይላታል። እንግዲህ እሷ ጥቅም ነው ከሱ የምትፈልገው፣ ጥቅም ነው የምትፈልገው። ከራ ጀላጅል አይደለም ጓደኛዬን ጅል እንዳትዪው ምናምን ይላታል። የኔ ፍቅር እንደዚህ ምናምን ብሎ እንግዲህ ጓደኛውን እየሰደበችበት ነው። ቆይ ይቅርታ ጠይቀኝ ምናምን እያለችው ነው። እንግዲህ እሷ የምትፈልገው ጥቅም ነው ከሱ።
ቁርጡ ንገረኝ፣ ቀሚሱን እያመጣህልኝ ነው? እሱ እኮ ለእናቴ ስጦታ ነው እኮ ይላታል። ለእሷ ሰጥቻት ሌላ እገዛልሻለሁ ይላታል። አልፈልግም፣ ከፈለግ ገደል ግባ ምናምን ብላ ስልኩን ትዘጋበታለች። እንግዲህ ለእናቱ የተገዛውን ልብስ ነው እንዲሰጣት የምትፈልገው። ቆፍጠን ስትል እኮ ገረመኝ ስለ እናትክ ምናምን የለው እናቴ እኮ ነች፣ በምንም በማንም የማልቀይራት እናቴ እኮ ነች አለ። እንግዲህ ሳሚ ወደ ስራቸው ገብተዋል። እንግዲህ ሶስቱም እየዘፈኑ ዘና 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 እያሉ ነው። እንግዲህ እየዘፈኑ ነው። እያወሩ እያለ ሳሚ ድንገት ወድቋል። ውሃ 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 እያደረጉለት ነው። እየተጨናነቀ ነው። እንግዲህ ተነስ ሆስፒታል ወስድ ካለው ኤድዬ ምንም አልሆንኩም ይላታል። ተነስ ሆስፒታል ወስድ ካለው ብሎ ነገር የለም ሆስፒታል መሄድ አለብህ ብለው እንግዲህ ይዘውት ኤደን ወደ ሆስፒታል ይዛው ሄዳለች። እኔ አልገባም አንተ ግባና ተመርመር አንተ አለችው። እንግዲህ ተራው ደርሶ ውጤትክ እንግዲህ መጥቷል ብሎ ዶክተሩ የሆነ ነገር ብሎታል። ምን እንደሆነ እንግዲህ ግልጽ አይደለም ምን ብሎ እንዳለው። ሌላው ደግሞ እንግዲህ ሌላው ኤደንና ሳሚ እንግዲህ ወደ ቤት ወደ ስራቸው እየተመለሱ እያለ ፍቅረኛ የሳሚ ፍቅረኛ ታገኘዋለች። እያወራችው ነው። ተደብቃ ኤደን እያየች ነው። ኤደን እንግዲህ በጣም ነው የምትወደው የምታፈቅረው። ያው እሱ ሌላ ሰው ስለሚያፈቅር በግልጽ አልነገረችውም እንጂ እና ምን ስታረግ እንደምታረቀ ታውቃለህ ትሏለች። ቀሚሱን ስትመልስልኝ ነዋ ትለዋለች። ቆይ ትወጂኛለሽ ግን ምናምን ይላታል ሳሚ ለፍቅረኛው ማለት ነው። አዎ በጣም ነው የምወደው ትለዋለች። ካፍሽ ነው ከልብሽ ግን ይላታል። አንተ ምን ይመስልሃል? እኔ ምን አስደበቀኝ ምናምን ትለዋለች። ግን እኔ የኔ እንደሆነ ታውቂዋለሽ በጣም ከመውደድ የተነሳ ያለኝን አይደለም የሌለኝም አፍርሼ ነው ማመጣልሽ ምናምን አውቃለሁ። ለምንስ ታዲያ እንደዚህ የምቀብጥበት ትለዋለች። ቆይ አንቺ እኔ አሁን አደጋ ቢደርስብኝ ብሞት ምን ታደርጊያለሽ ይላታል። ኧረ አትሞትብኝ ትለዋለች። የጠየኩሽን መልሽ ይላታል። ስቅስቅ ብዬ አለቅሳለሁ ከዛ ጥቁር ለብሼ ብዙ ጊዜ ማዘን ነው ይመስለኝ ትላለች። በቃ ይላታል። እንዴ ታዲያ ከማዘን ወዲያ ሌላ ምን አደርጋለሁ እያለች እንግዲህ ኤዱ ከኋላ ሆና እንግዲህ የተደበቀች እያየች ነው። ለነገሩ እውነትሽን ነው ከዚህ በላይ ምን ይደረጋል ምናምን እያለ እንግዲህ ያው ዶክተሩ የነገረው ነገር ካስከፍቶታል። ስራ መግባት አለብኝ ብሎ ጥሏት ይሄዳል። እወድሃለሁ እሺ ምናምን ትለዋለች። ሳሚ ይደውላል። ታሬ ፈልጌ ነበረ ይለው። ሄዱ ሳታስታውቅ ትመጣለህ ይለዋል። እስካሁን አልደረሰችም እንዴ ይለዋል። ምን ተፈጥሮ ነው? እሺ ፈልጌህ ነበር ከእንጨት ቤቱ ጀርባ ነኝ መጣሁ ይለዋል። እንግዲህ ምላጭ ና የሆነ ቦታ ልሄድ ነው ብሎ ታሬ ወደ ሳሚ ጋር ይሄዳል። እንግዲህ ከሳሚ ጋር ተቀጣጥረዋል። መጣች እንግዲህ እንኳን ደስ አለሽ ልጁን በጭንቀት ልትደፊው ነው አይደለ ምናምን። አዎ እየተከታተልኩሽ ነው ምን ታመጫለሽ ትላት። ልክሽን ያለፍሽ አይመስልሽም እንዴ? ልክሽን ያለፍሽው አንቺ ነሽ። ቆይ ልጁን እንደዚህ የምታስጨንቂው ምንድን ነው አንቺ ትላታለህ። እንግዲህ አምጣ እያለች እንግዲህ እያጨናነቀችው ነው። ልጁ እየተጨናነቀ ነው። ፍቅረኛ ነው ብለሽ የምታስቢለት ነው ለደህንነቱ አስቢለት ትላታለች። ኤዱዬ ወደ ስራ አልተመለሽም እንዴ ይላታል። ምን ትመለሳለች? አሁንማ በጉልበት አንተን ልትቀማኝ ጉልበት የእግዚአብሔር ነው ትላለች ኤደን። እኔ ልመክርሽ እንጂ ልቀማሽ አይደለም ትላታለች። ልቀማሽ ብልም ደግሞ አልችልም ሳልሚ ያንቺ ነው ትላለች። እና ምን ትሰሪያለሽ እዚህ? ሳሚ ፍቅረኛ አለው አልታይሽም እንዴ ትላታለች። እሺ ሳሚዬ አሁን እንዴት ነህ ትለዋለች። ሴትዮ እኔ እያለሁኝ ምንም አይሆንም አላልኩሽም? አሁን ደህና ነኝ ኤድዬ ይላታል። እሱ ለዚች ርካሽ መመለስ ሳያንስ ብሎ ከዛ በኋላ በጥፊ ይላታል። ኤዱ ማለት ወርቅ ልብ ያላት ናት ብሎ ከዛ በጥፊ አላት። ከእሷን አስበልጠህ ነው አይደለ በቃ ምናምን ትለዋለች። ከዛ በኋላ ልትሄድ ወደኋላ ወደፊት እየሄድ ተራመደች እያለ ዝም ይላታል። እንዴ አይጠራኝም እንዴ ብላ በፍጹም ለእሷ አልተውላትም ብላ ከዛ በኋላ ትመለስና
አብረው ይሄዳሉ። እንግዲህ ሄደን ክፍል 3ን ይዘንላችሁ መጥተናል። ክፍል 4ን እንግዲህ አብራችሁን ተከታተሉ። ሲፈን ዩቲዩብን ሰብስክራይብ፣ ሼር እያደረጋችሁ አበረታቱን።